ሀገር ነበር የቆየው ዛሬ ሲመጣ በርግጥ ቪዲዮ ላይ ያቀሃል ግን በአካል ስለማታወቁ በስልክም ስለማታወቁ ላስተዋወቅ ምናምን ስለነበር በቃ ልክ እንደገባ ነው በጠርቻ ያመጣሁት ማለት ነውና ኤርሚ ይባላል ፍቅረኛዬ ነው ሄኒ ይባላል ያው ሄኒ ስለ ሄኒ ታውቃለህ ጀመር ቪዲዮ ላይ እኔ ቆይ ያልገባኝ ነገር አለ ሄኒ አንተ ለምንድን እንደዚህ ደበረክ ምንድን እንደዚህ ያስደበረክ ለምንድን ነው ያስቸኩልክ ከኛ ጋር ቀጠሮ ይዘህ ከኔና ከሱ ጋር ቀጠሮ ይዘህ ሰላም ውድና የተከበራችሁ የሄና ፋሚሊዎች እንዴት ቆያችሁልኝ በያላችሁበት ሰላማችሁ ብዝት ይበል ያለው እግዚአብሔር ይመስገን ደህና ነኝ ሰሞኑን ትንሽ ጠፋ ብለናል ዛሬ ግን ከእንግዳ ጋር ነው ከቻሳ ያልኩት እንግዳችንን ላስተዋውቃችሁ ሰላም ኤርሚያስ ባለው የኪዩ ጓደኛ ነኝ አው ዛሬ ከሄኒ ጋር ላስተዋውቀው ነው ያመጣሁትኝ በርግጥ እናንተ ማታውቁትም ሄኒ ማያውቀውም እዚህ ሀገር አልነበረም የቆየው ፍቅረኛዬ ነው እና የዚህ ሀገር አልነበረም ብቻ ለረጅም ጊዜ ተራርቀን ነበረ ከዛ በኋላ ነው መጥቶ ምናምን ላገኘሽ ሲለኝ ኦኬ እንደውም ከሄኒ ጋር ላስተዋውቅ ብዬ ነው ይዤ የመጣሁት እና ከሄኒ ጋር ዛሬ አስተዋውቀዋለሁ እና ደግሞ ሄኒ ሳስተዋውቀው ግን እንዲህ ዝም ብዬ አይደለም አስተዋውቀው እንዲቆጣ ሳይሆን ከዚህ በፊት ፕራንክ አድርጎኝ ካሜራ ላይ ቪዲዮ ላይ አልወጣም ቤተሰብ በጣም አስለቅሶኝ ነበርና እሱን ተበቅየው ነው ማስተዋውቀው ከሱ ጋር ማለት በጣም አናዶኝ ተበሳጭቼ ምናምን ነበር ቪዲዮ ካሜራ ላይ ስላልወጣ ነውና ፕራንክ አረጋዋለሁ ይናደድ አላቅም ከተናደደ እንደውም ቆንጆ ነው ለመበቀል ስለምፈልግ በደንብ መበቀል ስለምፈልግ ከተናደደ ቆንጆ ነው ካልተናደደም ግን ያው መረዳት የምፈልጋቸው ነገሮች ስላሉ በዛው እረዳለሁኝ ግን ምንድነው ፖይንቴ እሱም ማናደድ ማብሸቅ ነውና ዛሬ ከሱ ጋር አስተዋውቃቸዋለሁ ደውዬለታለሁኝ ደስ ጀመር ብዙ ማራቅ ነው ሰፈር አካባቢ ነው ያለነውና ይመጣል አስተዋውቃቸዋለሁ ብዙም አያወራም ኤርሚ ዝምተኛ ነው ብዙም ማውራት አይችልም እስከምን ለምን አላስተዋወቅሽኝ ምናምን ብሎ ከተቆጣ እንግዲህ ያው ጊዜ ስለሚጠብቅ ነው ለዛ ነው እና ቤተሰብ ዛሬ ግን አስተዋውቃቸዋለሁ በዛውም በቃ መረዳት የምፈልጋቸው ነገሮች ረዳለኝ ብቻ ቤተሰብ እስከመጨረሻ አብራችሁኝ ቆዩ ላይክ ሼር ሰብስክራይብ ማድረግ አይረሳ አብራችሁኝ ቆዩ ሄኒ ሲመጣ እንመለሳለን ሄኒ ደርሷል እየመጣ ነው ምን እንደሚል አላውቅም ብቻ ደርሷልና ትንሽ ለማብሸቅ ሞክራለሁ ቤተሰብ አብራችሁኝ ቆዩ ሄና ይዟል ዛሬ ዳነ አማን ነው አለክ ሰላም ዳነ ሰው ላስተዋውቅ ነው እና ካሜራ እስከፍቻለሁ ቤተሰቦች ናቸው ሰላም በላቸው ሰላም ውድና የተከበራችሁ ፋሚሊዎቼ እንዴት ቆያችሁልኝ ቤተሰብ ጠፍቻለሁ በጣም ይቅርታ ትንሽ ነገሮች አልመቻችልኝ ብለው ነው ቆንጂት አለክ አማን ነው አለው ዛሬ ሰው ላስተዋውቅ ነው ሰው ላስተዋውቅ ነውና እንግዳ ነው እዚህ ሀገር አልነበረም የቆየውና ሌላ ሀገር ነበር የቆየው ዛሬ ሲመጣ በርግጥ ቪዲዮ ላይ ያቀሃል ግን በአካል ስለማታወቁ በስልክም ስለማታወቁ ላስተዋወቅ ምናምን ስለነበር በቃ ልክ እንደገባ ነው በጠርቻ ያመጣሁት ማለት ነውና ኤርሚ ይባላል ፍቅረኛዬ ነው ሄኒ ይባላል ያው ሄኒ ስለ ሄኒ ታውቃለህ ጀመር ቪዲዮ ላይ ምናምን ፍቅረኛዬ ነው ኤርሚ ይባላል እና ያቀሃል ሲጀመር ቪዲዮ ላይ ምናምን በደንብ እናወራለን ሁላ ስላንተ ምናምንና ያቀሃል ማላቀው ነው አንተ ማለት አውርተን አናውቅም ስለዚህ ጉዳይ አውርተን አናውቅም ለዛ ማለት ስለዚህ ጉዳይ አውርተን አናውቅም ማለት እኔና አንቺ ስለምን አውርተን አናውቅም ስለምንም ማለት እንዴ ምን ነው በርግጥ ብዙ ነገሮች ነው እኔ እንጃ አንዳንድ ነገሮች ቀን ይጠብቃሉ ሄኒ ማለት ልክ ቀን ይጠብቃሉ አንዳንድ ነገሮች እኮ የቀለልሽ ታውቅ ነበር ከዚህ በፊት ታን ፍቅረኛ እዚህ ሀገር አልነበረም ለዛ ነው ያላወቀው ስልክ ዛሬ ነው የመጣው እዚህ ሀገር አልነበረም ለረጅም ጊዜ ተራርቀን ነበር የቆየነው ቤተሰብና አታቆም ነበር እና ብዙም አላወራክ ስልክም ሳወራ አይተኛ አታውቅም በርግጥ ስለ ፍቅረኛዬ ምናምን ከዚህ በፊት ብቻ አውርታ አናውቅምና ይሁን አጋጣሚ የሚጠብቁ ነገሮች አሉ አይደለ እና እንደዛ አጋጣሚዎችን እየጠበቅኩ ነበረ ዛሬ በአካል ሲመጣ ደግሞ ለምን አላስተዋወቃችሁ ብዬ ነው ያመጣሁትና ኤርሚ ይባላል በድጋሚ ምንድነው ዝም አልክ ታወራም እንዴ ጥሩ ነው ደስ ይላል በጣም ጥሩ ሰው ነው ደግሞ ስራ አንተ ጀመርከው ስራና እሱ የሚሰራው ስራ በጣም ተቀራራቢ ስለሆነ ትተጋገዛላችሁ ስራ ላይ ምናምን አብራችሁ ትሰራላችሁና ካሁን በኋላ ብዙ አይቆይም በርግጥ ግን ትንሽ ስለሚቆይ
እኔ ስራ አጋዥ እኮ አልፈለኩም። ስራ አጋዥ አምጪልኝ ብዬሻለሁ። ስራ አጋዥ አይደለም ግን አጋጣሚ እኔ እስካሁን መሽቁቅ መሆንሽን አላውቅም ነበር ማለት ምንም ነገር ተደብቂኛለሽ ብዬ አስቤ አላውቅም። እኔ ደብቄ ምናምን ዋሽቼ ምናምን እኮ አይደለም ግን አለ አይደለ አጋጣሚዎች የሚጠብቁ አንዳንድ ነገሮች አሉ። ሁሉም ነገር እኮ ባንዴ አይነገርም አይደለ? አጋጣሚዎች ይጠብቃሉ አንዳንድ ነገሮችና እኔና አንቺ እኮ ዛሬ አይደለም የምንተዋወቀው አይደል? አዎ እስቲ ተደባብቀን የምናውቀው እኔ ስለ አንቺ ህይወት የማላውቀው አንቺ ስለ እኔ ህይወት የማታውቂው ምን አለ? ምንም የለም። እሱ ማለት ደስ ይላል። እውነት ስለተዋወቅኩ ደስ ብሎኛል። አይ እኔ ስለ አንተ የሰማሁት ጥሩ ነገሮች ነው። ከቪዲዮዎች ላይ የሚያዩት ነገር እንደዚህ እሷም የነገረች ነገር አለ። ስልክ ስናወራ አንድም ስለ አንተ መጥፎ የሰማሁት ነገር የለም እኮ ማለት በጣም በቃ እንደውም ላገኝ ፈልጋለሁ ምናምን ልተዋወቅ ፈልጋለሁ ምናምን ብሎኝ ሁላ አላደረም። ዛሬ እንደመጣ ነው ላስተዋወቃችሁ። ቤት መቼም አላመጣውም ብዬ ላስተዋወቃችሁ ብዬ ነው ዛሬ እንደመጣ የመጣሁትና ያው እንግዲህ ሰሞኑን እንዳይደብርክ ቤትም ስለማላድር አብረን እስኪ ድረስ አብረን ስለሆነ እንዳይደብርክም ብዬ ነው ልነግርህ የፈለኩትና ምንድነው በርቱ ደግሞ ዞረህ ማታወራን አብረን እንትን እንድንልኩ እንድትተዋወቁ ነው። በስትክክል እያወራኸኝ አይደለም? ሄኒ ምን ሆነሃል? ተዋወቁት እኮ ኪያ እንደዚህ ለመተዋወቅ እንዴ? በስትክክል አናግረውና ሻይ ቡናን ሄኖክ እባላለሁ። ይሄ አይደለም መተዋወቅ። ሄኖክ ምን ሆነ ነው? ሄኖክ ምን ሆነሃል? በደንብ እንድታወሩ ነው ስለ ስራም ጉዳይ ምናምን እሱ ሲጀመር ጋር አክሰስ ስላለው ይጠቅምሃል። እኔ መች ጠየቅኩሽ? አልፈልግም። እኔ ስለ አልጠየቅከኝም አውቃለሁ። አልፈልግም በቃ እኔ ያውቃለሁኝ እንደሚጠቅምህ ሄኖክ ስለሚጠቅምህ ነው። እና አውሩ ቁጭ ብለንም ሻይ ቡና እያልን በደንብ እናወራለን እና በደንብ እንትን ትላላችሁ ያስባለው። እሺ ሄኒ እኔ በስትክክል ታወራላችሁ በደንብ ትተዋወቃላችሁ ብዬ ነው ይዤ የመጣሁትና እንደዚህ ለመተዋወቅ እያወራሁት ነው። ከዚህ በላይ ስንት ይላወራው? አይ ለዛ አይደለም እኔ ነገር አለ እኔ እንደውም ስላንተ የሰማሁት ጥሩ ነገር ነው። እንደዚህ ቁጡ ልጅ መሆኑን አላውቅም ነበር። እንደውም ወደፊት እንግባባለን ብዬ አስባለሁ። ጭራሽ ወደፊትም አለው እንዴ? ምን ሆነ ነው? ለዛ አይደለም እኔ ሰላም እዚህ የምቆየው ትንሽ ጊዜ ነው። ባለች ያጭ መሞት ትችላለህ እኮ የኔ ወንድም፣ እኔ አይመለከተኝም። እኔ አሁን እንዴት ትፈቅጂልኛለሽ? ወዴት ነው የምትሄደው? ላስተዋውቅህ ነው ሰው ይዤ የመጣሁት። አንተ ለሰው ክብር የለህም እንዴ? ወዴት ነው የምትሄደው? እኛ ቆመን እያወራንክ እንዴ? ምን ሆነሃል? በስትክክል አናግረው፣ ሀሳቡን አስጨርሰው። ሊልክ የፈለገው ነገር አለ፣ ሀሳቡን አስጨርሰው። ከዛ በኋላ ቁጭ ብለን ሻይ ቡና እያልን እናወራለን። ምን ሆነሃል? ምንድን ነው የሚያስቸኩልህ? ምንድን ነው የምን ቀጠሮ ነው ያለክ? ቀጠሮ አለ። የምን ቀጠሮ ነው ያለክ? ንገረኝና ትሄዳለህ። አውራውን በስትክክል እኔ ለምን እነግርሻለሁ? አንቺ እስከ ዛሬ ፍቅረኛ እንዳለሽ ለምን ደበቅሽ? አሁን ለምን አልጠየከኝም? በቃ አልጠየከኝም። ሲቀጥል ደግሞ በስትክክል እንደዚህ ቁጭ ብለን እንደዚህ ነገር አላወራንም አይደለ? ኔክስት ደግሞ በስትክክል አልጠየከኝም። በቃ ጊዜው የሚጠብቅ ነገር ነበረ። ጊዜው ሲጠብቅ መጣ፣ አስተዋወቅኳችሁ። ይሄ እኮ ቀላል ነገር ነው። እንደዚህ የሚያስቆጣ ነገር ነው። ተዋወቅኩት አልኩሽ አይደል እንዴ? እንደዚህ ነው የምትተዋወቀው? በቃ ተዋወቅኩት። እኔ ቆይ ያልገባኝ ነገር አለ። ሄኒ አንተ ለምንድን እንደዚህ ደበረክ? ምንድን እንደዚህ ያስደበረክ? ለምንድን ነው የሚያስቸኩልህ? ከኔ ጋር ቀጠሮ ይዘህ ከኔና ከሱ ጋር ቀጠሮ ይዘህ አይደል እንዴ መጣኸው? አንተ ዝም በል። እኔ ካንተ ጋር ንግግር የለም። እኔ ለዛ አይደል ሄኖክ ቆይ ንገረኝ። የደበከኝ ነገር አለ? ቆይ ሄኒ ንገረኝ። የደበከኝ ነገር አለ? ምንም የለም። ልጅ ቸኩያለሁ። የደበከኝ ነገር አለ ወይ? ምን ሆነ ነው እንደዚህ ትቆጣው? በቃ ምንም አልተቆጣሁም። አንተ ምንድነው ከኔ ጋር ችግር አለም? ችግር አለበት? እስቲ ተረጋጋ ሄኖክ ተረጋጋ። የደበከኝ ነገር አለ? ያልነገርከኝ ነገር አለ? ከመኪና ውስጥ ወጪ ሄኒ ንገረኝ። ምንም የደበኩሽ ነገር የለም። ምንድን ነው እንደዚህ የሚያስቆጣ? ምንድን ነው እንደዚህ የሚያደርግ ታዲያ? ንገረኝ፣ እውነቱን ንገረኝ። የደበከኝ ምንም የለም አልኩሽ አይደል እንዴ? እሺ ነው ፕራንክ ነው። ሄኒ አልፈልግም እንደ አይነት ፕራንክ። ካሜራማኑን ጠይቀው። ፕራንክ ነው። አንቺ ካሜራማኑን ገደልኩ። ይወድቅ ሄኖክ ያው ተናዷል። ፕራንክ አይገባውም እንዴ ታዲያ? ፕራንክ እኮ ነው። ቤተሰብ በጣም ደብሮታል። አዎ ደብሮታል። እኔ እንደዚህ ማለት በዚህ ደብሯል ብዬ አላሰብኩም፣ ግን ፕራንክ ነበር። ሪል አይደለም ቤተሰብ። እሱ
ኖርማል ጓደኛዬ ነው። ፍቅረኛ ምናምን የለም። ሲጀመር እንደዚህ አይነት ነገር አንደባበቅም እኔና ሄኖክና ያው አብረን የተማርን ልጅ ነው ጓደኛዎች ነን። ሌላ ኬዝ የለም ምንም አይነት ኬዝ የለም። ቤተሰብና ደብሮታል በጣምና አላቅም ሊረዳኝ ሁላ አልቻለም። እና በቃ ቤተሰብ ካሜራውን ዝጋና ሄደን እናናግረው። ካሜራውን አጥፋ በቃ